اركض بقلبك كفل سمنت. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله السلام عليكم ورحمة الله وبركاته. እንደምን አላችሁልኝ እንደምን ከረማችሁልኝ? ኢንሻአላህ እንግዲህ أهمية أعمال القلوب ልብን ማስተካከል፣ ልብን መግራት፣ ልብን መንከባከብ ለምን አስፈለገ? ልብ በትክክለኛው አቂዳ ላይ እንድትሆን አላህን እንድትፈራ በትክክለኛው የሰለፎቻችን መስመር ላይ እንድትሆን መስራት ለምን አስፈለገ የሚለውን እንግዲህ በአላህ Subhanahu Wa Ta'ala ፈቃድ እያየን ነው የምንገኘው ማለት ነው። እንግዲህ አልহামዱሊላሂ ረቢል ዓለሚን ልብን ማስተካከል እንግዲህ ያው በጣም ብዙ ጥቅሞች እንዳሉት እያየን እየቀራን እየተማማርን ነው የምንገኘው ማለት ነው። እንግዲህ ብዙዎቻችን ልቦች ሐቂቃ ትክክለኛው መንገድ ላይ ነን፣ በትክክለኛው የአላህ መስመር ላይ ነን ብለን ስናስብ በጣም ሐቂቃ ብዙ ክፍተቶችን ብዙ በሽታዎችን ልቦቻችን ላይ እያየን ነው ማለት ነውና እንግዲህ ከዚህ በፊት በነበረን ቂራአ ማለት ነው ገጽ 13 ላይ ነን ያለነው። ልብን ማስተካከል በዋናነት ያስፈልገበት ምክንያቶችን የተወሰኑትን አይተናል። አንድ አራቱን የመጀመሪያው ዊላደቱል ቀልብ ነው። ቀልብ እንዳዲስ ትወለዳለች ወይም ትፈጠራለች ማለት ነው። ቀልባችንን ኹሹዕ እንዲኖራት ተቅዋ እንዲኖራት አላህን እንድትፈራ ስናደርጋት በሁሉ ነገሯ በአላህ ላይ እንድትንጠለጠል ስናደርጋት ቀልባችን ልባችን ልክ እንዳዲስ እንደተፈጠረች ይያዛል ማለት ነው። ሌላው ሽፋኡ ሱዱር ነው። أعمال القلوب سبب لشفاء الصدور ፈውስ ነው። ልብ ትወለዳለች እንዳዲስ ትፈጠራለች ተስተካከላ ብለናል። ሌላው አሁንም እነ የቂን እነ ተወኩል እነ ኹሹዕ እነ ኢኽላስ ልብን ይፈውሷታል ማለት ነው። ከተበላሸችበት ከታመመችበት ጡማእኒና ያላብሷታል ማለት ነው። ህይወት ይዘሩባታል ማለት ነው። ሌላው ሶስተኛ غذاء روحاني ይሄ እነ ኢኽላስ እነ የቂን እነዚህ አዕማል القلوب የሚባሉት غذاء روحاني መንፈሳዊ ቀለብ ናቸው። በቃ ልክ ይሄ አካላችን ሰውነታችን ምግብ እንደሚያስፈልገው ሁሉ ይሄ ጀዋሪሁ ማለት ነው ቀልብም ይችልባችንም ቀለብ ያስፈልጋታል። ያ ቀለብ ደግሞ እንድትሰክን እንድትረጋጋ የሚያደርጋት ነው መሆን ያለበት። ያ ደግሞ እነዚህ አዕማሉል ቁሉብ የሚባሉት ናቸው። እነ ኢኽላስ ሌላ ቦታ አይደለማ። ኢኽላስ ቦታው የት ነው? ልብ ላይ ስለሆነ እኮ ነው አዕማሉል ቁሉብ የሚባለው። ተቅዋ እዚህ ልብ ላይ ነው፣ አይን ላይ አይደለም። ሰውየው ከዝሙት ሊከለከል የሚችለው እኮ የመጀመሪያ መስመሩ ያው እይታው ቢሆንም ትልቁ ግን ሞተሩ የማዘዣው ማዕከል ያለው ይሄ ኮማንድ ሲስተሙ ያለው የት ነው? የእዝ ማዕከሉ እዚህ ልቡ ላይ ነው ማለት ነው። ስለዚህ غذاء روحاني ቀለብ ነው፣ በቃ ፈውስ ነው፣ ክትባት ነው። أعمال القلوب إخلاص ካለን የቂን ካለን ልባችን አላህን ይፈራል ማለት ነው። نعيم الطاعة የጣዓን ጥፍጥና የዒባዳን ጥፍጥና ልናገኝ የምንችለው አሁንም ልብ ስትስተካከል ነው። ልባችን ከሸፈተች ልባችን حرام ላይ ከተሰማራች ስንት እንደሰግርና እናውቀውም፣ ለማን እንደምንሰግድ እናውቀውም፣ ለማን አምልኮት እንደምናረግ እናውቀውም ማለት ነው። ነዒሙን አናውቀውም፣ ጸጋውን ጥፍጥናውን ማለት ነው። ስለዚህ ለዚህ ጥቅም አላት ብለን ባለፈው እዚህ ድረስ ተመረናል። ዛሬ ኢንሻአላህ ከአምስተኛው ጀምረን እናያለን ማለት ነው። አምስተኛው እንግዲህ ምን ይላል? ሙዳዓፈቱል ዐመሊ። ሌላው አዕማሉል ቁሉብ የሚጠቅመው ለምንድን ነው? ሙዳዓፈቱል ዐመል ሙዳዓፈቱ አልአጅሪል ዐመል እንዳለ ነው።
አንድ ስራ አላህ ዘንድ ስንሰራው ያ እጥፍ ድርብ የሆነ አጅር እንዲኖረው ያደርጋል ማለት ነው። አዕማሉል ቁሉቢ ሰበቡን ምክንያት ነው ሊሙዳዓፈቲል ዐመሊ ዚያደቱል አጅሪ ወሰዋቢ ማለት ነው። አጅሩ እንዲጨምር የምንሰራው ስራ ሙዳዓፍ እንዲሆን እጥፍ ድርብ እንዲሆን እንዲነባበር ምክንያት ይሆናል ማለት ነው። ፈልአዕማሉ ስራዎች ማለት ነው። እንግዲህ ይሄ ተፋዱል የምንለው ምንድነው? የዚዱ ባዕዱሃ ዐላ ባዕድን ፊል ፈድሊ በደረጃ አንዱ ካንዱ ሲበላለጥ ተፋዱል ይባላል ማለት ነው። እና ለዚያ እንደ ምክንያት ይቆጠራል ማለት ነው። ይሄ አዕማሉል ቁሉብ ያስፈልገውም ለዚህ ነው። ፈልአዕማሉ ስራዎች ላ ተተፋደሉ አትበላለጥም በአጅር ቢሶወሪሃ በመልኳ ማለት ነው። ባላት ቅርጽና መልክ አትበላለጥም። ወዐደዲሃ በቁጥሯም ማለት ነው። ሰደቃ ስንሰጥ ለምሳሌ በአይነቷ በቅርጿ በሁኔታዋ አንደኛችን የብር ሰደቃ ብንሰጥ አንደኛችን የሚበላ ነገር የምግብ ሰደቃ ብንሰጥ ይሄ